እግዚአብሔርን የሚያስቆጣ ክርስቲያኖችን የሚያስደነግጥ ህልውናቸውን የሚያሳጣ መጥፎ ክፉ አዋጅ ተላለፈ። በዱዳያኖስ አማካይነት ንጉሱ ዱዳያኖስ ነው ዋናው ሰብሳቢያቸው በዚያ ዘመን። ሶስተኛው መቶ ዓመተ ምህረት ሲጀመር ከነ እስጢፋኖስ ቀጥሎ የተነሳ ነው ይሄ ወጣት። 70 ነገስታት ናቸው በእግዚአብሔር ላይ ያመጹት በዚያ ዘመን። እግዚአብሔርን ክደው በእሳት ቀልጦ ለተሰራው ጣዖት የሰገዱ እነዚህ ሰዎች ነገስታቱ ተሰባስበው አዋጅ አወጡ። አዋጁ ምን የሚል ነው? ክርስቲያን ነኝ የሚል ሌላ ምንም ወንጀል ባይኖርበት ክርስቲያን ነኝ በማለቱ ብቻ እግዚአብሔር ያድርስ። ክርስቲያን ነኝ ካለ በተገኘበት እንዲገደል፣ ወደ እሳት ምድጃ እንዲጣል፣ ከአንበሶች ጋር እንዲታገል ብለው እነዚህ 70 ነገስታት አዋጅ አስተላለፉ። ቅዱስ ጊዮርጊስ በዚያ ሰዓት የ20 ዓመት ወጣት ነው። ጥሩ ክርስቲያናዊ ነው። ላመነበት ለኢየሱስ ክርስቶስ ታማኝ ሆኖ የተገኘ ነው። ይህ አዋጅ በታወጀ ጊዜ አልተሸበረም። እንዲህ ሆነ በዘመናችን አለ። እንዲህ ያለ አዋጅ ወጣ በዘመናችን። በክርስቶስ በማመናችን በተገኘንበት እንድንገደል ተብሎ እንድንገደል አዋጅ ወጣብን። እንግዲህ ዛሬ ነው ሰው ሆኖ መገኘት አለ። እውነተኛ ክርስቲያን ሆኖ መገኘት አሁን ነው አለ። በቀጥታ 70 ነገስታት በተሰበሰቡበት በሚደሉትበት አደባባይ ቀጥ ብሎ ገባ። በነጭ ፈረሱ ተቀምጦ ወጣቱ ቅዱስ ጊዮርጊስ ገብቶም ወይነግር ስምዓከ በቅድመ ነገሥት ወይተሐፈር፣ እግዚአብሔር ሆይ በአላውያን ነገስታት በአላውያን መኳንንት ፊት ስም አምልኮትህን ፈጣሪነትህን ከሃሊነትህን ስመሰክር አላፍርም። እንዳላፍር እንዳልፈራ ኃይልህን ስጠኝ። ያላንተ ምንም መስራት አይቻልም። አንተ አትለይ። ካሁኑ ሰዓት ጀምሮ ቆርጬ ተነስቻለሁ። በስምህ ልሞት፣ መከራውን እንድቀበል አጽናኝ፣ በቸርነትህ እርዳኝ ብሎ ወደ እግዚአብሔር አመልክቶ ትክክለኛውን ምስክርነት ሰጠ። ወጣቱ እኔ ክርስቲያን ነኝ፣ የክርስቶስ ሎሌ አገልጋይ ነኝ፣ በክርስትናዬ አላፍርም። ክርስቶስ ለቤዛ ዓለም የሞተ እውነተኛ ዘላለማዊ አምላክ ነው። በቃልነቱ ዓለምን የፈጠረ ነው። ተሳስታችኋል። ፈጣሪያችሁን ክዳችሁ ራሳችሁ በእሳት አቅልጣችሁ ለሰራችሁት ጣዖት ሰግዳችኋል። ተሳስታችኋል። ፈጣሪያችሁን በድላችኋል። ተመለሱ ብሎ ገሰጻቸው። ወጣቱ ሳይፈራ ሳያፍር በዚያ ሰዓት የአገረ ገዥ ልጅ ነው። በገንዘብ በወርቅ በብር በሹመት አባብለው ሊመልሱት ሙከራ አደረጉ። ክርስቶስን በሚያልፍ ወርቅ ብር አልለውጠው፣ በሚያልፍ ሹመት አልለውጠው። እኔ እውነተኛ ክርስቲያን ነኝ፣ ክርስትናዬን አልደብቅም፣ ለጣዖት አልሰግድም፣ ፈጣሪዬን አልክድም። ተሳስታችኋል አላቸው። አይ ከወደድከውማ ምን ይደረግ ብለው ቀጠቀጡት በመዶሻ።
በቀላል ነገር ነው። ወደ እሳት ምድጃ ጣሉት፣ ቆራርጠው አከሰሉት። አጥንቱ ሳይቀር ነደደ፣ ከሰለ። ያም እንዳይቀር በወፍጮ ፈጩት፣ በሞተር አደቀቁት። የደቀቀ አጽሙን ደብረ ይድራስ በሚባለው ላይ አውጥተው አዘሩት። አጽሙ ያረፈበት በየቅጠሉ ላይ ያረፈበት ቦታ ሁሉ አነ ጊዮርጊስ ገብሩ ለክርስቶስ የሚል ጽሑፍ ይነበብ ጀመር። ወዲያው በቅጽበት ኃያሉ እግዚአብሔር ያን የደቀቀ ሰውነት ከየት እንዳመጣው ሳይታወቅ በረቂቅ ጥበቡ በኃያል አምላክነቱ በቅጽበት አስነሳው ወጣቱን። ቅዱስ ጊዮርጊስ ከሙታን ተለይቶ ተነስቶ በጻዳ ፈረሱ ሆኖ አሁንም በነገሥታቱ መካከል በአደባባያቸው ቆሞ የተለመደውን ምስክርነት ሰጠ። የተለመደውን መከራ እንደገና አብዝተው በሞተር በመጋዝ ተርትረው እንደገና ፈጩት፣ አደቀቁት፣ ሞተ። ሁለተኛ አስነሳው። አሁንም በአደባባያቸው ተገኝቶ የተለመደ ምስክርነቱ ሰጠ። መልሰው ገደሉት፣ ፈጩት። ከእግዚአብሔር ጋር ነው ትግላቸው። እሱ እንደሆነ አይቸግረውም። ያልነበረውን እንዲኖር ማድረግ። እንደገና አስነሳው። ሶስት ጊዜ ሞቷል ቅዱስ ጊዮርጊስ። እንዲህ እያደረገ 7 ዓመት ሙሉ ያለ እረፍት በእሳት እየተቃጠለ በመጋዝ እየተተረተረ በመዶሻ እየተቀጠቀጠ 7 ዓመት ሙሉ ታገላቸው፣ አስተማራቸው። ክርስቲያኖች ደስ አላቸው። እንዲያውም አንዲት መበለት ቤት አስረውት የታሰረበት ምሰሶ ልምላሜ አውጥቶ ፍሬ አፍርቷል። የደረቀው እንጨት። ልጇ ዲዳ ደንቆሮ ነበረ። እፍ ቢልበት ደንቆሮ የነበረው ሰምቷል፣ ዲዳ የነበረው ተናግሯል። እንዲያውም መልእክተኛ ሆኖ ሂድ በጣዖቱ ያለውን ሰይጣን ገስጸው ብሎ ልኮት ገስጾታል። አንተ ወጣዖታቲከ ህቡረ ተወርዱ ውስተ ገሃነም፣ ዱድያኖስ ሆይ ብትመለስ ይሻልሃል። አንተና ጓደኞች 70 ነገሥታት ካልተመለሳችሁ በጣዖቶቻችሁ ካሉት ሰይጣናት ጋር በአንድነት ሆናችሁ ወደ ገሃነም ትወርዳላችሁ። ብትመለሱ በፈጣሪያችሁ ብታምኑ ይሻላችኋል ብሎ ገሰጸ። አንመለስም አሉ። ልባቸው እንደ ድንጋይ ጠነከረ። ክርስቲያኖች ፈጣሪያችን አምላካችን ሰው መስሎ ወደኛ መጣ እስኪሉት ድረስ ብለው እግዚአብሔርን እስኪያመሰግኑ ድረስ ዘምረውለታል። ቅዱስ ጊዮርጊስ አይቶ 27 ዓመት ሲሆነው 7 ዓመት ሙሉ መከራ ከተቀበለ በኋላ የማይመለሱ መሆናቸው ሌሎቹ የዱድያኖስ የንጉሱ የዱድያኖስ ሚስት ሳትቀር በኢየሱስ ክርስቶስ አምናለች። በቅዱስ ጊዮርጊስ ትምህርት ሚያዝያ 25 ቀን ሰማዕትነት ተቀበላለች። አክሊል ወርዶላታል። ብዙ በሰማዕትነት የሞቱ አሉ። በቅዱስ ጊዮርጊስ ትምህርት በክርስቶስ አምነው ለጣዖት አንሰግድም ብለው ብዙዎቹ ተጠቅመዋል። እነዚህ 70 ነገሥታት አንድ ጊዜ ተቆራኝቷቸዋል ሰይጣን አንመለስም በማለታቸው መቼም ምከረው ካልሰማ መከራው ይምከረው ነው። ቅዱስ ጊዮርጊስ አየ፣ አዳመጠ፣ ተለማመጣቸው። 7 ዓመት ሙሉ ባለማቋረጥ መከራ ተቀበለ።